ውድ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? አሁን እዚህ ጋር እንደምንመለከተው ካሁን በፊትም እንደለቀቅንላችሁ እነዚህ እናታችን ካሁን በፊት እዚሁ መተው ቦታቸው ድረስ ልብሳቸውን ተቀይሮ እንዲሁም ደግሞ ጸጉራቸውን ተሰርቶ ገላቸውን ታጥበው ነበረ። ግን ያው አሁን ደግሞ ተመልሰን ስንመጣ ያው እንደዛው ያገኝናቸው በምስሉ ላይ እንደምትመለከቱት ማለት ነው። እና እነዚህን እናት እንደምታዩት ያስቸግራሉ ሲያዙ በለብሱም ነው ስሙት በዚህ መልኩ ነው እና የሚያስቸግሩት። እኛ ጠራ አድርገን ነው ቪዲዮን ያው ብዙ ነገር በጣም በቃ መንፈሱ እነሱ እንዳይታጠቡ ወይም እኛ እንዳናገለግላቸው በጣም ከባድ ነውና ይሄን ደግሞ ማህበሩ አሁን ለምን ማህበሩ በጋ አይወስዳቸውም የሚል ጥያቄ ሊፈጥርባችሁ ይችላል። አዎ ይሄን ለማድረግ ምንድነው አሁን ትንሽ እንትን ያለው አንደኛ የማህበሩ ያው ቤቱ ለብቻው ክላስ መኖር አለበት እነዚህን እናት ለመውሰድና ይሄን ለማድረግ ደግሞ ሁላችንም ካሁን በፊትም እንደምናስተላልፍላችሁ ማህበሩ አዳራሽ ለመስራት እቅድ ላይ ነው። ይሄን እንዲሳካ ደግሞ ሁላችንም የበኩላችን ማድረግ አለብን። እንደነዚህ አይነቶች ብዙ ስላሉ ማለት ነው እኛ ያላየናቸው ወደፊት በእግዚአብሔር ፈቃድ የምናያቸው ይኖራሉ በእርግጠኝነትና እንደነዚህ እናት ሁሉ መረዳት የሚያስፈልጋቸው የምሮ ህመምተኞች ስለሚኖሩ ከዚህ በላይም ሁሉ ጊዜ እንደው ትጋታችሁ እንዳይቀንስ ነው የምለው። በሀገር ውስጥም በውጭ ሀገራትም ያላችሁ እህት ወንድሞቻችን የማህበሩ አባላት ማለት ነው እና የማህበሩን እንግዲህ አካውንት አላችሁ ሁላችሁም በገንዘብ ምትደግፉ በገንዘብ በሐሳብም ደግሞ ሁሉ በላይ ሐሳባችሁ ለኛ በጣም ስንቅ ይሆናልና ከለት በእለት ብናደርጋቸው ነገሮች አሁን እየሰፉ ነው የማህበሩ እና በሐሳብ በተለይ በደህና እና ከሁሉም በላይ ክርስቲያን እንደሆነን ስለሆነ በጸሎት ሰዓታችን ላይ ማህበሩን የማሰብ አለብን። ይህ ማህበር ከፍ ብሎ ወደፊት ብዙሃንን ጧሪ ቀባሪ ያጡትን አሳዳጊ ያጡ ህፃናትን ሰብስቦ እንዲይዝና በዚህ ላይም ደግሞ በደህና በቃ ቋሚ የሆነ አገልግሎት እንዲያገለግል ሁላችንም የበኩላችን እናድርግ ነው የምለው። ሌሎችም እህት ወንድሞቻችን እያስተላለፋችሁላቸው በዚህ ላይ እንዲሳተፉ አድርጉልን እና ሁላችሁም በርቱ፣ ጠንክሩ፣ ሐሳባችሁ አይለየን። ሁልጊዜ በጸሎት አስቡ፣ ማህበሩን ሁልጊዜ አስቡት። እኚህም እናት ይሁን እንደምታያቸው መጨረሻ ላይ የሚያሳዩት ተስፋ አላችሁ የመዳንና እነዚህ እናትም ድነው ነገ ጠዋት ምስክር እንዲሆኑልን እስኪ ምስክራችን ናቸው። እነዚህ እናት ይድናሉ በእርግጥ እና ሁልጊዜ በጸሎት አስቧቸው። ሁልጊዜ እግዚአብሔር ስም ነው የማሳስበው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ።